ሰላም እንዴት ናችሁ? ውድ ኢትዮጵያውያን ዛሬ ደግሞ በአዲስ መረጃ መጥቻለሁ ማለት ነው። ይህንን ቪዲዮ ላይክ እንዲሁም ለሁሉም ኢትዮጵያውያን ድረስ ሼር አድርጉላቸው። በጣም ጠቃሚ መረጃ ነው። በኢምፕሎይመንት ቪዛ ከኤርፖርት የተመለሳችሁ ሊሆን ይችላል፣ ፕሮሰስ የጨረሳችሁም ለመጀመርም ያስባችሁ ለሁላችሁም ነው። መሄድ ይቻላል። በኢምፕሎይመንት ቪዛ አሁን ተጀምሯል። እሺ፣ በስራ ቪዛ መሄድ ይቻላል። ግን ይህንን ካረጋችሁ ነው መሄድ የምትችሉት። ጥንቃቄ አድርጋችሁ አዳምጡ። አንደኛ በራሳችሁ የምትሄዱበት ነገር ያው ከመንግስት አይመለከተውም፣ ምንም አያገናኘውም። ግን ሊጸድቅ ይገባል። ኦኬ፣ ወይንም ጸደቀ ማለት QR ኮድ ባርኮድ ሊኖረው ይገባል። ይሄም ደግሞ የሚሆነው ይኸውላችሁ የቤት ውስጥ ስራ ሊሆን አይገባም። ዶሜስቲክ ወርክ የሚባሉት ሞግዚትነት፣ ጽዳት፣ የጥበቃ ስራና የመሳሰሉት አይስተናገድም። በግላችሁ ቪዛችሁ ላይ ቪዛ አፕላይ ስታደርጉ ይሄ እንዳይኖር ጥንቃቄ አድርጉ። ለማንኛውም 12 ነገሮች መስፈርቶችን ልታሟል ይገባል በኢምፕሎይመንት ቪዛ ከኢትዮጵያ ላይ መሄድ። ይህን ለሁሉም ኢትዮጵያዊ ሼር አድርጉ። አንደኛ ደብዳቤ ልጽፉ ይገባል። ይጽደቅልኝ ደብዳቤ ራሳችሁ እዛው ኮምፒውተር ቤቶች ይጽፍላችኋል። ኮንትራት 1000 ድርሃም ደሞዝ እና ከዛ በላይ ያለው ኮንትራት የቪዛው ሲሰራ ኮንትራት አለው ማለት ኦኬ፣ አግሪመንቱ። ሶስተኛ ፓስፖርት ኦሪጂናል ነው ኮፒው፣ የታደሰ ቀበሌ መታወቂያ ያው ኦሪጂናል ነው ኮፒው፣ የተያያዘ ቀበሌ መታወቂያ፣ COC ቪዛው ላይ የተገለጸው የስራ ድርሻ ጋር ተቀራራቢ ወይንም ኤግዛክት አንድ መሆን ይገባል። COC የምትወስዱበትና ቪዛው ላይ የተገለጸው ነገር አንድ መሆን አለበት ግዴታ፣ ወይንም ተቀራራቢ ሊሆን ይገባል። እሱ COC የሚሰጡበት ተቋማት ላይ ቼክ ልታደርጉ ይገባል። ቪዛ ከማሰራታችሁ በፊት ጤና ምርመራ ወይንም ሜዲካል ግዴታ ሰርቲፊኬቱ ሁሉም ቦታ አይደለም፣ የተመረጡ ቦታዎች አሉ። ከወንጀል ነጻ ወረቀት ይሄን ፖስታ ቤት የፌዴራል ከወንጀል ነጻ ምርመራ ተቋም አለ። ኢንሹራንስ ግዴታ ይከፈላል። እሱንም ደረሰኝ ይኖራችሁ ይገባል። በዝግ አካውንት ደግሞ የሚገባ $100 ወይንም በኢትዮጵያ ተመንዝሮ ወደ 16000 ብር ግዴታ እሱንም ደረሰኝ ይኖራችሁ ይገባል። የአገልግሎት ክፍያ ለመንግስት የሚከፈል 500 የኢትዮጵያ ብር ግዴታ ይሆናል ማለት ነው። ውል እንዲጸድቅላችሁ ከፈለጋችሁ ደግሞ እናንተ ራሳችሁ ለመሄድ ያሰባችሁ ሰዎችና ተያያዣችሁ ሌቦር ID ወይንም የሌቦር ቁጥር ሊኖራችሁ ይገባል። ማሳሰቢያ ደግሞ ምንድነው? ይሄንን በሙሉ ዶክመንታችሁን ኦኬ በክላሰር ኦኬ እንደ በፋይል መልክ አቀናይታችሁ በአካል ስራና ክህሎት ሚኒስቴር ካዛንቺስ የሚገኘው ዋና ኦፊሱ ሄዳችሁ በአካል ነው ይህን ዶክመንት አሟልታችሁ ልትቀርቡ ይገባል። አንደኛ የነዚህ ነገሮችን 10 ነገሮችን ልታሟል ይገባል። እነዚህ 10 ነገሮችን ቆም ብላችሁ ልታደምጡኝ ይገባል። አንደኛ ከወንጀል ነጻ ማረጋገጫ አለ ከፖሊስ፣ ይሄ ፖሊስ ክሊራንስ የሚባለው ፖስታ ቤት አለ እዛ የፌዴራል ከወንጀል ነጻ። ሁለተኛ ደግሞ ኢንሹራንስ የተከፈለበት ኦኬ፣ የተያያዥ መታወቂያ፣ ኦሪጂናሉ ኢምፕሎይመንት ቪዛ ጥንቃቄ አድርጉ፣ ኦሪጂናል የስራ ቪዛ። በተጨማሪም ኦኬ ደብዳቤ ይሄ የጻፋችሁት የለም ውል ለማጽደቅ የምትፈልጉ ሰዎች ራሳችሁ መታወቂያችሁን፣ የራሳችሁን ፓስፖርታችሁን፣ በኢትዮጵያ ብር የከፈላችሁበት በዝግ አካውንት ያልኳችሁ $100 ወይንም 16000 ብር COC እንዳልኳችሁና ጤና ምርመራ፣ የስራ ኮንትራታችሁን ይዛችሁ የምትስተናገዱ ይሆናል ማለት ነው። ለሁሉም ሼር አድርጉ። አመሰግናለሁ።